10,000 ታወጣለህ። አንድ ቤት ደግሞ 10 ሰው አለ 10,000 ብር ያወጣል። ምን አለበት ማከሉ ፍትሃዊ ያለመሆን ዙልም አለበት። አያችሁ በ10 ሰው የሚደርስበት የነበረው ስንት ነበር? በአንድ ሰው ስንት? 10,000 ነበር። አንደኛው ለ10 ሰው 10,000 ያወጣል፣ አንዱ ደግሞ ለአንድ 10,000 ያወጣል። ዙልም አለበት። በመሐከል ምን መብላት? የሰውን ገንዘብ በባጢል መብላት አለበት እድር። ለዚህ ደግሞ አላህ ቁርአን ላይ ምን ይላል? ወላ ተአኩሉ አምዋለኩም በይነኩም ቢልባጢል አለ አላህ። በመካከላችሁ ገንዘብ ዝም ብላችሁ አግበስብሳችሁ ትበላላችሁ። ደግሞ ሐሳብ ማቅረብ ይቻላል ወይ? አይቻልም። እኔ እኮ ብቻዬን ነኝ አላገባውም፣ ገና ላገባ እየተዘጋጀው ነው። ለምንድን ነው 10,000 ብር የምታስከፍሉኝ? እሱ ቤት 15 ሰው አይቻልም። ከእድር ህግ አውጣ ታወጣል፣ ካልሆነ ወለቅ። ይሄ ነው እድር ልትበትን ነው። 18ኛው ያልመጣ ሰው ይቀጣል፣ ገንዘብ ያወጣል። ለእድር ህግና ደንቦች ወይንም ደግሞ ለህግ መስፈርቶች በሚሰራበት ስራ ላይ ይሳተፋል። የለቅሶ ቀን ካልመጣ ቅጣት አለበት። ቅጣቱ ስንት ነው? የእድር ቤተሰቦችን ኮሚቴዎችን ጠይቁ። የመጀመሪያው ልቅ ያለ መምጣት ነው። 19ኛው ጉዳይ ደግሞ ገጠመ። እናትን አሟት፣ አባትን አሙ፣ ሐኪም ቤት ሄድክ። አንዳንድ ቦታ ላይ ጉዳዩን ያወቁ ሰዎች እኔ እሰራለታለሁ፣ ለሱ ችግር የለውም ባይመጣ ቡና ያፈላለሁ፣ ውሃ ያመጣለሁ፣ ለቀስተኛ እንቀበላለሁ፣ ፋቲያ የሚቀራ ከሆነ እቀራለሁ ብሎ ካለ ይታለፋል። ካልሆነስ ሌላ ሰው ያሰሩና የሰራውን ሰውዬ ብር ትከፍላል። 20ኛው ደግሞ ሟች ከመሞቱ በፊት ለቅሶ ሊያዝበት ብሎ የሚያዘጋጃት እንጨት አለች። የለቅሶ ቀን እንጨት ይፈለጣል። የት ነህ አንተ? ሆነስ ሊነፋ የት ነው አካባቢ? አንተ ወደ ስልጤ ወዴት አካባቢ? ቅበት እናንተ ጋር እንጨት ይፈለጣል አይፈለጥም? ይፈለጣል አይደል? እናንተ ጋር ይፈለጣል አይደል? በባህር ዛፍ ያዘጋጃት አትነካ አትጠቅ። የኛም ሙሪሮ ነው። አንድ ዛፍ አንድ አባት ቤት በር ላይ አድጋ ካያችሁ የምንድን ነች? የምንድን ነች? ወሲያ ነች፣ የለቅሶ ነች። ስለዚህ አንድ ሰው ለቅሶ እንዲያዝለት ቤት ከመሰረተ ትዳር ከያዘ በኋላ ያቺን እንጨት ይናገራል። ያቺን እንጨት ሰፈርም ልትፈጅ ትችላለች፣ ብዙ አደጋ ታመጣለች። አንዳንድ ቦታ ይወጥቃሉ እንጨቶች፣ ይወጡና ሰው ያልሞተ ማለት ቀድማ ትሞታለች፣ ሰው ይፈጃል። ታዲያ ይሄ ይቻላል እንዴ? አሁን ደግሞ አሻሽሎት ምን አደረጉ? ይሄ የአህለ ሱናዎች ድብደባ በየቦታው ዳዕዋ ሲበዛ ፈትዋ ሲበዛ በቃ ሁሉም ሰው ሲመጣ የመጣ ቀን አንዳንድ ፍልጥ ይዞ ይምጣ። ያው አልሸሽም አልሸሽም ዞር ነው በቃ። ሌላኛው ደግሞ ጥሩምባ ይነፋል። ስንተኛው ነው? 21ኛው ምን ይደረጋል? ጥሩምባ ይነፋል። ከተማ ላይ ሰው ሲሞት አዳምጡ። አሁንም ይሄን ማስዋሸት አትችሉም መቼስ። ከእስላም ውጭ የሆነ ሰው አምተን ነው የምናስመሰክርባቸው። የእድር ቤቱ ወይ በአካባቢ ሰው ሙቷል ተብሎ ቼክ ያደርግና ለጥሩምባ ለሚነፋ እድር ለሚጠብቅ ጥሩምባ ለሚነፋ ሰው ይነገርና ወይ ከ10 ሰዓት በኋላ ወይንም ደግሞ ከፈጅር በኋላ ጥሩምባ ይነፋል። ሙስሊሙን ክርስቲያን የእድር ህግ ነው። አገር ቤት ፈረሰኛ አለ። ፈረሰኛው ከጉራጌ ከሆነ ወደ ስልጤ እየጋለበ ይሄድና ምንድነው ሲባል እንትና ታሟል ጠይቁ ምናምን ይልና ይሄዳል። በቃ ለቅሶ ነው ይታወቃል። ህፃናቶች እኛ አናቅም ነበር። ምን እያለ ነው ስንል አይ የሆነ መርከለ ባላል ምናምን ይላል። አሁን ተቀይሮ በስልክ ሜሴጅ በቲክቶክ በፌስቡክ ሆኗል። 22ኛው በመጨረሻ ቁርአን ይቀራል። በመጨረሻ ልክ ለቅሶ ሊያልቅ ሲል የተንቢህ ተቀርቶ ካለቀ ሰላዋቱ ከተጠናቀቀ በኋላ የመጨረሻ ቀን ቁርአን ይቀራል። በዚህ መሀል አንድ ጊዜ ቁርአን ሲቀራ ቃሊሶች ብቻ ነው የሚቀሩት። ክፍል ለብቻ ይሆናል። ጃሂል ይወጣል። የዛን ቀን ይበጠራል። ይሄ ሰላዋት ሲባል ቡና አብሮ የሚጠጣ ጫት የሚቀመው ይወጣና ኡስታዞቹ አንድ ቦታ ይሆናል። ቁርአን ይሰጣቸዋል፣ ይቀራሉ። አንደኛው ሰውዬ እየምገባው ይቀራው ምናምን አላቸው። ለምን ሲሉት አይ የቁል ወላድ ነንዚው ቁል ወላድ ቁርአን በሎን እኛን ታወጡኛ ሙሉም ኮጫን እንጂ ቁል ወላድ ነንዚው ይቀራለው ምናምን ብሎ ገባ። አስቀሩትና በላ ስጋ። መጨረሻ የቀሩ ሰዎች ክትፎ ነው የሚበሉት። ይሄን እንግዲህ ጠይቋቸው። ለዚህ ነው አንድ ቃልቻ ደረሶች ስጋ ይወዳሉ የሚሉት እኮ ዝም ብሎ ያመጡት አይደለም። ድሮ ሀገር ቤት ደረሳ ስጋ ይወዳል የሚል ስም ስለተሰጠ ነው። አንድ ቃልቻ
ጥምጣምና ኮፍያ ለብሰዋል። ስጋው ሲያዩ አማራቸው። ቀይ ስጋ ነው፣ በጣባት ነው የሚሰጠው። ከዛ ምን ላይ አድርጋሉና እግራቸውን እንደዚህ አድርጎ ኮፍያውን እግራቸው ላይ ያደረጉት። ምን ሊሆን አልገባችሁም እንዴ? ልክ ኮፍያውን እግራቸው ላይ ያደረጉት ሰውየው ዝም ብሎ እየሰጠ ነው። የሆነ ሰው ይይዝለታል፣ እየሰጠ ነው የሚሄደው። አያይም ሰው ፊት። ከዛ እግራቸው ላይ እንደዚህ ያደረጉትና የራሳቸውን ኮፍያ ለብሰው እንደዚህ ተቀመጡ። ለእግራቸውም ተቀመጠላቸው፣ እዚህም ተቀመጠላቸው። እንዲህ አይነት ድራማ ይሰራል። መጨረሻ ቁርአን ይቀራል። መዝገብ ተይዞ ገንዘብ መቀበል እንዲሁም ያልመጣን ሰው መቅጣት አለ። የሄደው ሰው እከሌ መጥቷል፣ እከሌ መጥቷል፣ እከሌ መጥቷል፣ እከሌ መጥቷል፣ እከሌ መጥቷል፣ እከሌ መጥቷል ተብሎ ይጻፋል። ያልመጣ ሰው ደግሞ አልመጣም ይባላል። ገና ስትገቡ በጠረጴዛ የተቀመጠ ደብተር አለ። ሰው ረስቶት እንዳይመስላችሁ። የመጣ ሰው መጥቼ ነበር አላገኘው ምናምን ብሎ ጽፎ እዛ ፈርሞ ይሄዳል። ስንተኛው ነው? 23ኛው። 24ኛው አሳድሮ ማልቀስ። ሰውየው ከዙር በኋላ ቢሞት እስከ አስር ድረስ ታጥቦ ተዘጋጅቶ ካለበት ቦታ መጥቶ መቅበር ከተቻለ ይቀበራል፣ አይቆይም። የአላህ ነብይ አለይሂ ሰላቱ ሰላም ጀናዛን ቶሎ ወደ ቦታው አድርሱ አሉ። ለምን ሲባል በጎ ሰው ከሆነ ወደ ኒዕማው ቶሎ አድርሱት አሉ። ጸያፍ የሆነ ሰው ከሆነ ደግሞ ከጀርባችሁ ዞር አድርጉት አሉ ቶሎ ነብያችን አለይሂ ሰላቱ ሰላም። የነብዩን መስጂድ የምትካድመው የነበረው በማታ ነው የቀበረው ሱሐቢዩ። መካ መዲና ለሐጅ ስትሄዱ ታዩታላችሁ። በየሰላት ሰዓቱ ሰላተል ጀናዛ ይሰገዳል። በየሰላት ሰዓቱ የተሰገደበት ይቀበራል። እዛ ማቆየትም አይቻልም። ሙቀቱም ኃይለኛ ስለሆነ ሰውየውን እንዲሸት ያደርገዋል። እኛ ሀገር ኬሚካል ያስደርጋሉ። አሁን ሆስፒታል ላይ ሰው እንዲመጣ ለቅሶ እንዲደራጅ ምግብ እንዲያዘጋጁ ሰው ሲሞት ሆስፒታል ይሄዱና መርፌ ያለ የሚወጋ ሰውነቱን የሚያደርቅ ውጉቱሉና አስወግቶ ያስደርጉታል። ከዛ 2 ቀን 3 ቀን ያቆዩታል። ይሄም ዙልም ነው። ተጠንቀቁ። በትኩሱ ማድረስ ነው ወደ ቤቱ። አሳድሮ ያለቅሳሉ። ሀገር ቤት ምናልባት ዘመድ ሙቶባቸው ስትሄዱ ተኝታችሁ ፈጅር ላይ ስትነሱ ይለቀሳል። እኔ አሁን በቀደም የዛሬ 15 ቀን እዚሁ ከእናንተ ጋር ፕሮግራም አሳልፌ ሀገር ቤት አባቴን ይዤ ነበር። የሆነ ለቅሶ ገጥሞ ማታ ነው የገባሁት። ተኛውኝ። ፈጅር ላይ ለቅሶ ነው። እንዲህ አሁን ይለቀስለታል እንዴ ለዚህ ሰውዬ ስል አይደለም፣ ሌላ ቦታ እኮ ሌላ ሰው ሙቶ ነው፣ በዚህ ሰዓት ነው የሚለቀሰው አሉ። እንደዚህ ነው የሚደረገው። 25ኛው ቤት ማጠብ አለ። ሁሉም ጨርሶ ለቅሶኛው ሲሄድ ሲለበስ የነበረውን ልብስ ይታጠባል። ሁሉ ነገር ንጹህ ይሆንና አንዳንድ ቤት ደግሞ ይፈሩና ሲለብሰው የነበረውን ልብስ አውጥቶ ለሰው ይሰጣል። አልጋም ከሆነ ይቀየራል። መኪናም ከሆነ አዲስ አበባ ላይ መኪናውን ይሸጡትና ሌላ መኪና ይገዛሉ። መጨረሻ ላይ ቤት ይጸዳል። ተጠንቀቁ። ይሄ የጃሂልያ ስራ ነው። ላትሞት ነው እንዴ የተፈጠርከው? ላንሞት ነው እንዴ? ዋና የተፈጠርንበት ዓላማ እንድረሳለን። 26ኛው የሟች ዘመድ ወደ ቤት ሲመለስ በአዲስ መልኩ ለቅሶ ይያዛል። እናት የሞተባቸው ልጆች፣ አባት የሞተባቸው ልጆች አባታቸው እናታቸው ቤት ለቅሶ ከጨረሱ በኋላ ወደ ቤት ሲመለሱ ደግሞ የአካባቢው ሰው በአዲስ እድር አላቸው። በአዲስ ይጀመራል። ይህም ሸሪዓ የሚኻልፍ ነው። 27ኛው ለቅሶ ለመጣ ሰው በግሩፕ በቡድን ፋቲሃ ይቀራል። አዲስ አበባ ድንኳን ውስጥ ግቡ፣ አገር ቤትም ሂዱ። የሆነ ሰው ከውጭ ሲመጣ ወንበር ተቀምጦለታል። እዛ አንድ ፋቲሃ የሚቀራ ሰው ኡስታዝ ይቀመጥና ልክ ሲመጣ በቀብሩ ያልደረሰ በግሩፕ በሚቀራው በተንቢሁ ካልደረሰ ለብቻው ይቀራለትና ከዛ በኋላ ዱዓ ያደርግና ይሄዳል። አንድ ጊዜ አገር ቤት የሆነ ዘመድ ሙቶብኝ ሂጄ አጠገቤ መጥተው ፋቲሃ ቅሩ ምናምን። የምን ፋቲሃ አልኩት። ምን መቅራት ፈልገ ነው ምናምን ስለው አንደኛው ጎድት አደረገውና ዋሃቢ ሙስለ ቀሩ ምናምን አልገባኝም። እኔ ፋቲሃ ቅራልኝ ሲለኝ እንዲህ መማር ፈልጎ ነው ምናምን ብዬ ትዝ አላለኝ። በኋላ ነው ትዝ ያለኝ። ያኛው ሰው ጎድት አድርገው ስለው ዋሃቢ ነው የሚለቀሩ ምናምን አለ። አልহামዱሊላህ እንኳን ነገርከልኝ አልኩት። የሌለ ስለሆነ ማለት ነው። ስንት አልኳችሁ? 27 28ኛው ለቅሶ ላይ አንድ አይነት ልብስ ይለበሳል ወይ ጋቢ ይለበሳል። አዲስ አበባ አይታችኋል አይደል? ኮልፌ ላይ ሰው የሞተባቸው ልጅም ይሁን አጎትም ይሁን ምንም ይሁን ለይታችሁ የምታውቁት ምንድን ነው? በጋቢ ነው። አገር ቤትም በጋቢ ወንዶች ጋቢ ይለብሳሉ፣ ሴቶች ጥቁር ይለብሳሉ። የታወቀ ከየት የመጣ ነው? ከድር ቤት የመጣ ነው። ይሄ ደግሞ ነብያችን ሰለላሁ ዐለይሂ ወሰለም የከለከሉት ነው። የካፊሮች ወደ ቀብር ጀናዛ የሚወስዱበት መኪና ከለሩ ምንድን ነው? ጥቁር ነው። ከዛ የወሰዱት ነው። 29ኛው ቀብር ላይ ቴምር ይበላል። አዲሷ ቢዳ ኮልፌ
ፈዙሩሃ ፈኢነሃ ትዘክሩኩም አልአኺራ አሉ ነብዩ አለይሂ ሰላቱ ወሰላም። ቀብር ሂዱ አኺራን ታስታውሳላችሁ ሊባል እዛ ቀብር ላይ ምግብ ይበላል? አሁን ውድር ላይ ገብቷል ይሄ ቴምሩ። 30ኛው በለቅሶ ያለ መህረም ጉዞ ይደረጋል። አገር ቤት ለቅሶ በሚፈጠርበት ሰዓት መኪና ተከራይቶ ሊሄዱ እድር ይጥላሉ። እዚህ በእድሩ ላይ ሴት ካለች እዛ የተያዘው ኮንትራት የተያዘው መኪና ላይ ዘላ መታ ትገባለች። ያለ መህረም ወደ አገር ቤት ትሄዳለች። ምን ስላለባት ነው? የእድር ግዴታ ስላለባት። በዋናነት ያዘጋጇቸው ነጥቦች ናቸው። ከዚህ ውጭ ብዙ አሉበት። መጠንቀቅ፣ መራቅ፣ ማወቅ ያስፈልጋል። እድር ከእስላም አይደለም። እድር አዳ ነው አይባልም። አዳና ቢድአን፣ አዳና ሽርክን፣ አዳና ሙንከርን ለይቶ ማያቅ ሰው ካልሆነ በስተቀር እድር አዳ ነው አይልም። ማያቅ ከሆነም ይበየነለታል እንጂ እድር ሽርክ፣ ኩፍር፣ ቢድአ፣ ጸያፍ የሆነ ነገር የተደረደረበት የተሟላበት ነው። እድርን ከኢኽዋንም ይሁን ከሙመያም ይሁን ከአህባሽም ይሁን ከሌሎች አንጃዎችም ይሁን የሚያወግዝን ሰው አንጠላም። እኛ አግኝቶታል። ይሄን ዳዋውን ማዳመጥ ሌላ ጉዳይ ነው። ያወገዘውን ውግዘት ነሽር ማድረግ ሌላ ጉዳይ ነው። የጠላነው ሰው ሊሆን ይችላል። ነገር ግን ያወገዘ ትክክል ነው፣ የደገፈ ትክክል አይደለም። ይሄን መያዝ መቻል ይኖርብናል። ትክክል። 30ኛው ነው ስንተኛው ነው ያዘው? 31ኛው ትክክል። እንደውም በፊት ድሮ ጉራጌና ስልጤ ለምንድን ነው የሚጣሉት ብዬ ጠየቁት። አንደኛውን አባት ኢንተርቪው ለምን ተጣሉ፣ በተለይ ሙስሊሞቹ ለምን ተጣሉ አልኩት። የተጣሉበትን ነጥብ ትፈልጋለህ አለኝ። ጭንቅላቴን ቶርች ሊያደርግ ፈልጎ ማለት ነው። ድሮ እኛ ከከተማ ሰው ሙቶብን ወደ ሀገር ቤት ስንወስድ በወልቂጤ በኩል ነበር የምንወስደው፣ በዋቢ በኩል እዛ ጋር ያቆምንና ቀረጥ ተቀብሎናል አለ። ክፈሉ ብሎ አስከፍሎናል አለ። አያችሁ መቼ እንደተጀመረ። በዚህች ነው በሙስሊሞች በሰለፊዎች ሀታ በሰለፊዎች ቀልብ ውስጥ ገብቷል። ሰለፊ ነኝ በሚል ሰው ስልጤ ጉራጌን ይጠላል፣ ጉራጌ ደግሞ ስልጤን ይጠላል። አያችሁ ሰለፊ ይሁኑ ማለት ነው። አሁን እንዳለ ወንድማችን ለቅሶ ያለበት ቤት አንዳንዶቹ ደግሞ እዚህ ይቀብሩትና ዝም ብሎ ባዶ ሳጥን አድርጎ ትርፍ ሰው ይጭኑና ምልክት አድርጎ ይሄዳሉ። ለምን ትራፊክ አያስቆመንም ከሚል። ይሄ ውሸት አይደል? ይሄ ቅጥፈት አይደል እንዴ? ሌላ ስም ጠቅሱት ነገር አለ? ጠቀሱት፣ ችግር የለም። እሺ ኡስታዝ ሰምታችኋል? ይሄ የታወቀ ነው። ይሄን ማቀው ለቅሶ ላይ ቡና እየቀዳው ኢንተርቪው ሳኖርበት አይደለም እየነገርኳችሁ ያለው። ለቅሶ ላይ ቡና ቅዳ ተብዬ ተገድጄ ቡና እየቀዳው ለቃልቾች ተንቢህ ለሚቀሩ ሰዎች በድሮ ጊዜ በዛ ጊዜ 50 ሳንቲም ነበራቸው። ለሚቀሩ ሰዎች ተከፍላቸው ነው የሚቀሩት፣ ተንቢህ የሚቀሩት። ይሄም ኡስታዝ ጀዛውላሁ ኸይራን የሚታወቅ ነገር ነው። እሺ እዚህ አዲስ አበባ ደግሞ ሳምንት የገጠመኝ ለቅሶ ያጅጄ ማለት ባሏ ሞቶ ከዛ በኋላ የሞተባት ልጅ ደግሞ ቦርሳ ተሸክማለች። እንደዚህ የምን ቦርሳ ነው ሲባል ለቀስተኛ ስለቅሶ የመጣው ሰው ብር እንዲያስገባበት። ሁለተኛ ደግሞ እዛው ለቅሶ ላይ ታላቅና ታናሽ ጸፈጠው። ታናሽየው ክትፎ ተዘጋጅቷል፣ ክትፎና ጥብስ ተዘጋጅቷል። በሶስተኛ ቀኑ ማለት ክትፎ የሚበሉ ሰዎች የቀሩ ሰዎች ናቸው አለ። ታላቂው ደግሞ እንደዚህ የሚባል ነገር የለም ሁሉም እኩል ነው፣ በቃ ጸብ ተፈጠረ ለቅሶ ላይ ማለት ነው። ቀይ ክትፎ የሚበሉት ቁራ ነገሩ ሰዎች ናቸው ብሎ አንደኛው ጸባስ እና እንደዚህ አይነት ነገርም እዚህ ይቻላል። ገጠር ብቻ አይደለም እዚህም አለ። ባረከላሁ ፊክ። ስለዚህ እቺ ዋንኛውን የቦርሳዋን ገንዘብ የምትቀበልባት ቦርሳ ስንተኛ እናርጋት? 32ኛው መጻፍ ያለባት ነች። 32ኛው አዲስ አበባ ላይ እሺ 33 ነው። እሺ 33ኛው ምንድነው? አዲስ አበባ ወይንም ደግሞ አሁን ሰለጠን የሚሉ ሰዎች ለቅሶ ሲደርስባቸው ቦርሳ ይሸከማሉ፣ ትላልቅ ቦርሳ። ለምን? የመጣ ሰው ብር እንዲያስገባላቸው ማለት ነው። በዘመናዊነት ወጣቶች የጀመሩት ነው ይሄ ብር መዋጮ ተብሎ።
አያቴን ከሀገር ቤት ቀብሬ ስመጣ ጠርቶኝ የሆነ ሰው 5000 ብር አውጥቶ ሰጠኝ። ምንድነው ስለው እንዴ ለቅሶ አይደል እንዴ መጣው? ይሄ እኮ የለቅሶ ህግና ደንብ ነው አለ። ወንድሜ ይሄ እኮ በእኛ አይቻልም። የአያቴ እኮ በቃ ሐቁ አለቀ እኮ በቃ የሚቀብሩ ሰዎች ቀብሮ ጨረሱ ሐቃቸውን፣ እኔም ጨርሻለሁ አልኩት። ይሄ በዘመናዊነት በወጣቶች የተጀመረ ነው የሻንጣ ይዞ ብር መቀበል። ሌላኛው አዲስ አበባም አብዱል ጀሊል ሲቀራ አዲስ አበባም አለ። ይሄ አም ነው እኮ ሐረር ብትሄዱ ኦሮሚያን ብትሄዱ ሁሉም ቦታ አለ። እንደውም አሁን ለቅሶ ቤት ከፍ ያለ በብረት ምን ይሰራል አላያችሁም እንዴ? ቆጥ ይሰራል ለክፍለ ሀገር ለሚመጡ ሰዎች ለቃልቾቹ አይደል? ማደሪያም ማዋያም ይሰራል። ምንድነው የሚያደርጉት? ቀርቶ ብራቸውን ይዞ ክትፋቸውን በልቶ ይሄዳሉ። ስለዚህ ይሄም ያለ ነው። ሌላ የሚጨምር ስለዚህ የሚሰጠው ስጦታ አሁን ቦርሳ እየያዙበት እንጂ በፊትም ነበር ነው የምትለው። ጀዛከላህ ኸይር። እሺ ሌላስ? ጀዛከላህ ኸይር። ይሄ ወንድማችን እንደውም ያነሳው ማነው ስሙ ተውፊቅ ያነሳው ነጥብ እኔ ተወልጄ ያደኩበት አካባቢ ሶስተኛው ቤት ከኛ ቤት እናትዮ ስትሞት ልጅቷ እርጉዝ ነች። ለቅሶ መሞቅ አለበት በማልቀስ ልጅቷ የሚመጣን ሰው የእድሩን ህግ ለመሙላት ብላ ወድቃ አስለቅሳለሁ ብላ ወላሂ ልጅቷ ወድቃ ሞታ የዛን ቀን ሁለቱም አንድ ላይ ተቀበሩ። ሌላኛው ደግሞ ራሳቸውን የሚመቱት ይሄ ቅድም ያነሳውላችሁ ጸጉር ይነጫሉ፣ የራሳቸውንም የሰውን ጸጉር ይነጫሉ፣ ልብሳቸውን ይቀዳሉ። ነብዩ ያነሱት ማለት ነው። ኮሌታ ወይም ደግሞ ልብሱን የቀደደ ከኛ ጋር አይደለም አላሉም ነብዩ። ይሄ ለቅሶ ላይ ያለ የታወቀ ነው። በራሳቸው በአለንጋቸው ይመታሉ፣ በዱላም ይመታሉ፣ ይወጥቃሉ፣ ግንባራቸውን ይመታሉ፣ አንዳንዶቹ ደረታቸውን ይመታሉ። ብዙ አይነት ተግባር ነው። አንዳንዶቹ መኪና ያጋጫሉ። ሱንይ ከሆኑ ደግሞ እንደዛ ነው። ደንግጬ ነው ይላል። ጀምር ወንድማችን ሰምታችኋል የሚለውና ንገራቸው። ስም ማለት አብዱራሂም ያነሳው ነጥብ ቅድም አንስቼላችሁ ነበር። መጨረሻ ላይ ቤት ይታጠባል በሚለው አንስቼላችሁ ነበር። ምሳሌ ቤት የሚዘጋ አለ። ቤት ይዘጋል። በቃ እሱ የሞተበት ቤት ማንንም አይገባበትም የሚል አረ አልፎ ተርፎ ባል የሞተባት ሚስት በአሁኑ ሰዓት የሚያገባት አለ። በተለይ ሁለት ባል እጇ ላይ ከሞተ ወዮላት በቃ ገዳይ ነች ይባላል። አቂዳ ያለው ሰው እኮ ይፈራል። ሁለት ባል በተከታታይ ከሞተባት አያገባትም። ቁማ ነው የምትቀር። ቤት ይቀየራል። መኪና ተሽጦ ሌላ መኪና ነው የሚቀየረው። የሚተኛበት አልጋ ይሸጣል። ቤት የነበረው ምንጣፍ ሙሉ ነው የሚጸዳው። አንስቼላችኋለሁ። ስንተኛው ነጥብ ነበር ያነሳሁት? ቤት ማጽዳት ስንተኛው? 25ኛው ላይ አንስቼላችኋለሁ። ቤት ይጸዳል። ይሄ ከእስላም ውጭ ነው። ያነሳል። እሺ ኡስታዝ ኡስታዝ ያነሳው ነጥብ ሰምታችኋል። ይሄ ሌሎች የወደቁበት ነው። እኛ ደግሞ እንዳንወድቅ ከወደቅን ምን ማድረግ አለብን የሚለው መጨረሻ ምን አንስቼላችሁ ነበር? ሙሐደራው ላይ እስልምና ወደ ወንድማማችነት፣ ወደ መቀባበር፣ ወደ መደጋገፍ ይጠራል ብዬ አንስቼላችሁ ነበር። ስለዚህ እኛ በመካከላችን አንዱ ሰው ሲሞት ጠጋ ብለን መቅበር፣ ጠጋ ብለን መከፈን፣ ጠጋ ብለን አይዞህ ማለት ለቤተሰቡ ቦታ ማድረግ ግዴታ አለብን የለብን? አለብን። መተጋገዝ ነው ዋናው መፍትሄው። ይሄ ነው። ሌላስ? ሰምታችኋል የሚለው ለሞተበት ሰው ለእገዛ ተብሎ ብር ቢሰጥ ምን ችግር አለው? ብር የሚሰጠው
እድር በሚያዝበት ወይ ለቅሶ በሚያዝበት ጊዜ ነው ወይስ በኖርማል ጊዜ? በኖርማል ጊዜ መርዳት ችግር የለም። አሁን እኛ እያወራን ያለ ነው ቤተሰቦቹን መርዳት የለብንም ሳይሆን ለቅሶ ለመያዝ ብር መሰጠት የለበትም ነው። ሌላስ? ይሄ ከእድር ውጭ ነው። አመት ሲሞላው ወይም ደግሞ አርባማ ዋናው አለች እኮ 40 እሱ እድር ውስጥ ነው። አንስተነዋል። ቅድም አላነሳ ነው አንስተነዋል። ይሄ ከ12 7 3 40 ነበረ ወድ የሚቀደድበት ቀን ነው ይላሉ። ይሄን አንስተነዋል። አመት ወይ 2 አመት ወይ 3 አመት ሲሆን ልጅ ካለው ያርድና ዛሬ ሰደቃ አለ ና ሲልህ አጣራ። ሰው ከሞተበት የአባትየውን የሞተበትን ቀን እያከበረ ነው። ይሄም አለ። ይሄን መጠንቀቅ ያስፈልጋል። የአገር ቤቱ ነው ያው እሱ ቁርአን የሚቀራበት የመጨረሻው